ሄሎ ሰላም ናችሁ? ኦኬ። እ፣ ዛሬ የገባሁት አንድ ለተማሪዎቻችን አንድ ነገር ለማሳየት ነው። ያ ምንድን ነው? በአብዛኛው አሁን ፎርማቲንግ ላይ ጋይድላይን ኤስጂኤስ ጋይድላይን ነው። በጋይድላይን መሰረት እንዴት ማስተካከል እንዳለባቸው ትንሽ ነገሮችን ላሳይ። እ፣ በተለይ ማርጂኖቹን፣ ሄዲንጎቹን እንደገና ኒው ፔጅን በተመለከተ አንድ ሳምፕል እዚህ ጋር ሳምፕል ያስኩት አለ። የሚታያቸው ከሆነ ወርድ ሳምፕል ነው። የመጀመሪያው ማርጅኑ ነው። ምክንያቱም ይሄ የኛ የዩኒቨርሲቲያችን ጋይድላይን ነው። በጋይድላይኑ መሰረት እንዴት ማርጅኖችን እንደምን ማስተካከል እንዳለብን ይሄኛው የመጀመሪያ ሌፍት ማርጅን 3.5 በላይ ወይም 3.5 መሆን አለበት። ራይት ማርጅን 2 ወይም 2 በላይ በሴንቲሜትር መሆን አለበት። ቶፕ ማርጅን 3 ወይም ከ3 በላይ በሴንቲሜትር መሆን አለበት። ቦተም 2 በላይ 2.5 ወይም ከዛ በላይ በሴንቲሜትር መሆን አለበት። ስፔሲንግ ዳብል ስፔስ ነው። እቺኛውን በደንብ አዴር አድርጉ። ምክንያቱም ይመስለኛል ያው ሌፍት ማርጅን 3.5 እና ከዛ በላይ መሆን ያለበት የተባለበት ምክንያት ሲጠረዝ እንትኑ ከወረቀቱ ስለሚቆረጥ ላይታይ ይችላል በሚል ሴንስ ይመስለኛል። ማንም ባላቅም ከዛ ውጪ ፎንት ሳይዙ ቦዲ ሙሉ 12 ነው። ፎንት ታይፑ ታይምስ ኒው ሮማን ነው። ፎንት ስታይል ሬጉላር፣ ከለር ብላክ መሆን አለበት። ወርድ ብሬኪንግ አያስፈልግም። ኮሬክሽን አያስፈልግም። ኦቨር ራይቲንግ አያስፈልግም። ይሄ በእጅ ሲሆን ነው። ኮፒ ሃይ ኳሊቲ እሱም አለ። ስለዚህ እችን አትሊስት ስታንዳርዱን ማሟላት መቻል አለባቸው ማለት ነው። ስለዚህ እችን እንዴት እንደምንሰራ ወርድ ዶክመንት ላይ ላሳያችሁ። የመጀመሪያው ይሄ ዶክመንት እንደ ሳምፕል ያመጣሁት ነው። ይሄን ለማስተካከል ምንድነው የምታደርጉት? ሌአውት ላይ ትገባላችሁ። እዚህ ጋር የኔ አሁን ኦፊስ 2021 ነው 21 ነው። ኦፊሱ ላይ እዚህ ጋር ማርጅን አለች። ማርጅኗ ላይ እዚህ ጋር ካስተም ምናልባት እዚህ ጋር ትልልች ካስተም የምትለው ካስተም ማርጅን የምትለውን ትነኩና እሺ እዚህ ጋር በሴንቲሜትር ተቀምጧል። ቶፕ ማርጅን ስንት ነው? እዚህ ጋር እያያችሁ እንደተባለው ቶፕ ማርጅን 2 እና ከዛ በላይ ነው። ኦልሬዲ 2 ነው። መጀመሪያ ባይ ዲፎልት ነው 2.54 ነው። እኛ 2 እና ከዛ በላይ ስላለ 200 በሴንቲሜትር መሆኑን እርግጠኛ ሁኑ። በሴንቲሜትር ካልሆነ እንትኑን ሴት ታደርጉታላችሁ። ወደ አንዳንዴ በኢንችም አለ። ስለዚህ ኢንች እንዳይሆን ቼክ አድርጉና መቀየር ያለች እሷን አሳያችኋለሁ። እሺ ደን እሺ ቦት ሌፍት ማርጅን 3.5 እና ከዛ በላይ መሆን አለበት። እቺን 3.50 አትሊስት ሚኒመም የተባለው ማለት ነው። ቦተም ማርጅን ስንት ነው? እሺ ቦተም ማርጅን 2.5 እና ከዛ በላይ ሶሪ ቶፕ 3 ነው ለካ ቶፕ 3 ነው። ሌፍት 3.5 ራይት 2 ቦተም 2.5 ስለዚህ ቶፕ 3 ነው። እቺ 2 ቀርታ 3 ሌፍት 3.5 ቦተም 2.5 ራይት 2 ነው። በቃ 00 አድርገን ኦኬ ማድረግ ነው ማለት ነው። ኦልሬዲ በዛኛው ስታንዳርድ መሰረት አስተካክሏል ማለት ነው። በዛኛው ስታንዳርድ መሰረት አስተካክሏል። ከዛ ውጪ እዚህ ጋር የማየው በጣም እንትን ያለው ሄዲንጎቹ ጋር ነው። በአብዛኛው አክቹአሊ እኛ ጋይድላይን በደንብ አያስቀምጥም። እንደ ሲስተሙ መሰረት ሄዲንጎቹ ሄዲንግ 1 ሄዲንግ 2 እዚህ ጋር ሆም ትገቡና ይታያቸዋል። ሄዲንግ 1 ሄዲንግ 2 ሄዲንግ 3 እስከ ሄዲንግ 4 ድረስ ይመጣሉ ማለት ነው። ስለዚህ ምንድነው የሚደረገው? አሁን እነዚህ እያንዳንዱ ሄዲንጎቹ ፕሪሊሚነሪ ፓርት ላይ አፕሮቫል ሺት፣ ከቨር ፔጅ፣ ቴብል ኦፍ ኮንተንት አሁን እዚህ ጋር ከቨር ፔጅ ይጎላል። ከቨር ፔጅ አለ ከቨር ፔጅም አፕሮቫል ሺት እነዚህ አክኖሌጅመንት
ሌላው እነዚህ ቴብል ኦፍ ኮንተንት፣ ሊስት ኦፍ ፊገር፣ ሊስት ኦፍ ተብልስ፣ አክሮኒምስ አንድ አብሪቬሽን የምንላቸው ሁሉም ፕሪሊሚናሪ ናቸው። እነሱ ሄዲንግ ቱ ናቸው። ሄዲንግ ቱዎቹ ሁሉም ሴንተር ኢንደንትድ መሆን አለባቸው ማለት ነው። ከዚህ እኔ ከአፕሮቫል ሺት ልጀምር። አሁን እዚህ ጋር እኔ ካለው ባይ ዲፎልት እዚህ ጋር ሆም ላይ ሄዲንግ ዋን ነው፣ ግን ሞዲፊኬሽን ያስፈልጋል። እዚህ ጋር ራይት ክሊክ አድርግና ሞዲፋይ የሚለውን እነካለው። ሄዲንግ ሁሉም ሄዲንጎቹ ያው እንደተባለው ታይምስ ኒው ሮማን ነው፣ ምንም ጥያቄ የለም። ፎንት ሳይዝ 14 ነው፣ ቦልድ ነው። እዚህ ጋር ቦልድ አክቲቭ መሆኑን ቼክ አድርጎ። ሌላ ደግሞ ሴንተር ኢንደንትድ ናቸው፣ መሀል ወደ መሀል ገባ ማለት አለባቸው። ስፔስ ደግሞ ደብል ስፔስ መሆን አለባቸው። ደብል ስፔስ ለማድረግ እችኛን ትነካታላችሁ። ከሄዲንግ በኋላ ደብል ስፔስ መኖር አለበት፣ ግዴታ ነው። ከዛ ውጪ አፐር ፎንት ናቸው፣ ሁሉም አፐር ኬዝ ናቸው። ስለዚህ እዚህ ጋር ፎርማት ላይ ፎንት የሚለውን ነካና አፐር ኬዝ የሚለው ኦል ካፕስ የሚለውን ነካለው ማለት ነው። ሁሉም ሄዲንግ ዋን አፐር ኬዝ ናቸው። ሌላ ምን አለ? ከለር አውቶማቲክ ብላክ እችኛውን ኦልሬዲ ተደርጓል። ሌላ ምን አለ? የለም ኦልሬዲ። ስለዚህ እዚህ ጋር ኦኬ ልበል። ከዚህ በኋላ ኦልሬዲ እችኛውን ድጋሚ ሰለክት አድርገ ሄዲንግ ዋን ስለው ኦልሬዲ እኔ ባዘጋጀሁት ፎርማት ይሄዳል ማለት ነው፣ ሁሉም ማለት ነው። ይሄንንም ኦልሬዲ ሄዲንግ ዋን ለዚህኛው ዶክመንት የሚሆነውን ፎርማት አድርጌያለሁ። ሰለክት አድርገና ሄዲንግ ዋን ብለውን ነካለው፣ ሁሉም ማለት ነው። እሺ ቴብል ኦፍ ኮንተንትም እንደዚህ ሄዲንግ ዋን እነካለው ማለት ነው። በቃ ሁሉም። ሌላ ደግሞ መርሳት የሌለብን እያንዳንዱ ሄዲንግ ዋኖቹ በአዲስ ፔጅ ነው የሚጀምሩት፣ በአዲስ ፔጅ ነው የሚጀምሩት። ምናልባት በአዲስ ያልጀመረ ካለ በኋላ አሳያቸዋለሁ። አብሪቬሽንም እንደዚህ ትነኩና ስታንዳርድ ፎርማት ነው ማለት ነው። ሄዲንግ ዋን እያላችሁ ፕሪሊሚነሪም እስከሚጨርሱ ድረስ ሄዲንግ ዋን። ይሄ አብስትራክት ኢታሊክ ነው። ሄዲንግ ዋኑን ባይ ዲፎልት ሲነካ ኢታሊኩ ይጠፋል ማለት ነው። ይሄም ኢታሊኩ አያስፈልግም፣ አስተካክለው ምናልባት። ስለዚህ ከዚህ በኋላ ያሉት ቦዲ ላይ ያሉት እያንዳንዱ ኢንትሮዳክሽን፣ ሊትሬቸር ሪቪው፣ ሜቶዶሎጂ፣ ሪዛልት፣ ዲስከሽን እነሱ ሁሉ ሄዲንግ ዋን ናቸው እና ቁጥርም ያስፈልጋል። ምናልባት ይሄ ሰው ሄዲንግ ዋን እያላችሁ ትሄዳላችሁ ማለት ነው። በዚህ ስታይል ነው አስተካክሎ፣ በዚህ ስታይል የዚህ ዶክመንት ባለቤትን በዚህ አስተካክል። ሌላ ደግሞ ሄዲንግ ቱ ጋር ከማምጣታችን በፊት አክቹዋሊ ሄዲንግ ቱ በእንትን ብቻ ነው፣ ቦዲ ላይ ብቻ ነው፣ ፕሪሊሚነሪ ላይ የለውም። እና ሄዲንግ ቱዎቹ ጋር የመጀመሪያ ሄዲንግ ቱ ለቴሲስ የሚሆነው ይሄኛው ነው፣ ባክግራውንድ ማለት ነው። ስለዚህ ሄዲንግ ቱ ኦልሬዲ ሰሌክት ተደርጓል፣ ግን ሞዲፊኬሽን እየቀረ አይመስለኝም። ራይት ክሊክ ላርግና ሞዲፋይ ልበል። ሞዲፋይ እዚህ ጋር ፎንት ሳይዝ ሄዲንግ ቱ 12 ይመስለኛል፣ 12 አድርጎ። ከዛ ውጪ የመጀመሪያ ሌተር ካፒታል ነች። አውቶማቲክ እንትን ነው፣ ያው ሴንተንስ ስታይል ማለት ነው። ሌላ ስፔሲንጉ ስቲል ደብል ስፔስ ነው፣ እሱም ሄዲንግ ቱዎቹ ደብል ስፔስ ናቸው። ስሪዎች ነው ሲንግል ስፔስ ነው ማለት። ስለዚህ ከዚህ በኋላ ያለውን ኢንደንቴሽኑ ለፍት እንዴት መሆን አለበት እዚህ ጋር ዶክመንቱ ላይ እንደሚታዩት ማለት ነው። ብቻ ላይ ይሄ አሁን ጥሩ። ስለዚህ በዚህ መሰረት ሄዲንግ ቱዎችም ይሞላሉ ማለት ነው። ይሄም አሁን ኦልሬዲ ሄደን መተን ሄዲንግ ቱ ማለት ነው። በቃ ስታይል መሆን አለበት። ሲግኒፊካንሲ ኦፍ ስቴዲ የሚለውን ሄዲንግ ቱ በነገራችን ላይ ኒው ፔጅ መጀመር ግዴታ ያለባቸው፣ ባለበት ይቀጥላል እና እሱ መሆን አለበት። ሌላ ደግሞ እንደዚህ አይነት ኤክስትራ ስፔሶች ሁሉ መጥፋት አለባቸው ማለት ነው። እነዚህ ኤክስትራ ስፔሶቹ ታጠፉታላችሁ። ለምሳሌ እዚህ ጋር ናቪጌሽን ኪ ኦር ቴብል ኦፍ ኮንተንት አለ። ወደዚህ ወደ ግራ በኩል ወርድ ዶክመንት ላይ ብዙ ስፔሶች አሉ እዚህ ጋር። አሁን እነዚህ ነገሮች መጥፋት አለባቸው፣ ሁሉም ስፔሶቹ ማለት ነው። ለምሳሌ ከአፕሮቫል ሺት ጀምሮ አሁን እንደምታዩ ዲስቶርትድ ነው። ለምሳሌ ቴብል ኦፍ ኮንተንት ካለ በኋላ ብዙ ስፔስ በኋላ ሊስት ኦፍ ፊገር የሚል አለ። ከዛ ሊስት ኦፍ ፊገር
ሊስት ኦፍ ተብል አለ። ከሊስት ኦፍ ተብል በኋላ ብዙ ስፔስ አለ። ከዛ በኋላ ሊስት ኦፍ ፊገር። ተብል ኦፍ ኮንተንት እንደዚህ አይደለም። በደንብ የሚታይ ክሊር የሆነ መሆን አለበት። እሱን ለማስተካከል እዚህ ጋር ራይት ክሊክ ታደርጉና ክሊክ ማድረግ ብቻ ነው የሚጠበቀው። ይህን ዲሌት ታደርጉታላችሁ። ኦልሬዲ ዲሌት ይሄ አፕሮቫል ኒው ሺት ላይ መጀመር ስላለበት ኒው ሺት ላይ ለማስጀመር ምንድነው የምታደርጉት? ኮንትሮል ትነኩና ኢንተር የምትለውን ነው የምትነኩት። ካርሰራቸው ግን ከኒው ሺት መጀመሪያ ያለበት የመጀመሪያ ላይኑ ላይ መሆኑን እርግጠኛ ሁኑ። ኮንትሮል እንደነካችሁ ኢንተር ትነኩታላችሁ ማለት ነው። ከዛ በኋላ ያ ላይ ብጽፍ ራሱ ኒው ሺቱ እንደቀጠለ ይሆናል። ለምሳሌ ላሳያችሁ፣ እዚህ ጋር ጽፌ ላሳያችሁና የሚሆነውን አታዩታላችሁ። አሁን እየጻፈ ሲሄድ ወርዱ እስከሚያልቅ ድረስ ምንም እንትኑ ያለ። አሁን ለምሳሌ እንዳለ ኒው ሺቱን እንደቀጠለ ይዟል። ኒው ሺቱን አለቀቀም ማለት ነው። ስለዚህ አይለቅላችሁም። ከላይ ምንም ብጽፉ ኒው ሺቱን አይለቅላችሁም እና እሱ ስለሆነ ኒው ሺት ኮንትሮል ፕላስ ኢንተር። አሁን ለምሳሌ ይሄኛውን አሁን ወደ ታች ዝቅ ላድርገው። ኒው ሺቱን አለቀቀም ማለት ነው። ለምሳሌ እዚህ ጋር ስፔስ አለች ላጥፋና አሁን እዚህ ጋር ወደ ታች ኢንተር ብል ኒው ሺትን አይለቅም ማለት ነው። ስለዚህ ይሄን እንደዚህ መሆን አለበት። ይሄውን ኤክስትራ ስፔሶቹ እንዳለ መጥፋት አለባቸው። እንዴት ነው የምታጠፉት? ከፈለጋችሁ እንደዚህ ሰሌክት አድርጉና ኢንተር ትሉና ዲሌት ወይ ባክ ስፔስ ትሉና አሁን አክኖሌጅመንት ኒው ሺት ላይ መሆን ያለበት ወደ ላይ ስለሄደ ኮንትሮል ኢንተር እያደረጋለሁ ማለት ነው። ሌላ እዚህ ጋር ያለችውንም ይሄንን ጭምር በነገራችን ላይ ኤክስትራ ስፔሶቹን አንድም ሳይቀር አጥፉ። ዲስቶርት ያደርግላቸዋል ዶክመንታችሁን ማለት ነው። ኤክስትራ ስፔስ ሳይሆን ኤክስትራ ላይኖቹን ማኑዋሊ ክሬት የተደረጉ ነው። ይቅርታ፣ ኤክስትራ ስፔስ ሳይሆን ኤክስትራ እንትኑ ላይኖቹን ማለት ነው። አሁን እኔ እዚህ ጋር እየደለትኩ ሲሄድ እዚህ ጋር እየተሰበሰበ ይመጣል ማለት ነው። አሁን ኦልሬዲ ሊስት ኦፍ ተብል ጋር ደርሷል። ኮንትሮል ነካለው ኢንተር ላለው ፔጅ ላይ ማለት ነው። አሁንም እዚህ ጋር ያለው አጠፋለሁ። ምናልባት ከላይ ካለም ይሄን መጥፋት አለበት። እነዚህ ነገሮች ከዚህ በኋላ ያሉት መጥፋት ኢንሰንስ ባክ። እሺ ሊስት ኦፍ ፊገር ጋር ነካለው ኢንተር። እቺ ነው ሊስት ኦፍ ፊገሯን እንደ ቅድም ሰሌክት አድርጌ ሄዲንግ ዋን ማድረግ ነው። ከዛ በኋላ እዚህ ጋር ያሉ ነገሮች አይኖሩም ማለት ነው። አሁን መጣብኝ፣ ሶሪ። እሺ ያው ስለዚህ እነዚህ ስፔሶቹ የሚታዩ ከሆነ ጠፋሉ ማለት ነው። እንደዚህ አጥፉ፣ ኮንትሮል ኢንተር። አያችሁ እዚህ ጋር ብዙ ስፔሶች ትቶ ነው ሄደው። እሱም ለዛውም ስፔስ ብቻ ሳይሆን ሄዲንግ ናቸው። እነዚህ ሄዲንግ ላይ አክቲቭ የሆኑ ናቸው እና እነዚህ ነገሮችን አጠፋው፣ ኢንተር። እሺ አጠፋው። ከላይ ስፔስ ካለም ይጥፋ። ሁለት አይነት ስፔስ አለ። አንዳንዱ ሄዲንግ ከሆኑ ሄዲንግ የሆኑ ስፔሶቹ ተብል ኦፍ ኮንቴንት ላይ ይታያሉ። እሺ ምናልባት ስፔስ እንደዚህ አይነት ካርሰር ያለበት ስፔስ መኖር የለበትም ማለት ነው። ካርሰር ያለበት ስፔስ መኖር የለበትም። አስፈላጊ ከሆነ የሚጽፉ ከሆነ ራሱ ሲስተሙ ይጨምርላቸዋል፣ ችግር የለም ማለት ነው። አሁን ይሄ ሄዲንግ ዋን ሲለውስ ወደ ሴንተር መጣል። ሁለት አይነት ስፔስ አለ ብያቸዋለሁ እዚህ ጋር። ይሄውን እችኛዋን ስፔስ ሄዲንግ ዋን ነች። ከላይ ደግሞ ከሷ በኩል በላይ ያለው እነዚህ ስፔሶቹ ማለት እነዚህ ስፔሶቹ ሄዲንግ ያልሆኑ ናቸው። ስለዚህ ማንኛውም አይነት ማኑዋሊ ክሬት የተደረጉ ስፔሶች መጥፋት አለባቸው ማለት ነው። ስለዚህ እቺን እንደዚህ ማኑዋሊ የሚሆን ሄዲንግ ሆኖ ክሬት የተደረጉ ፍሪ ስፔሶቹ ይጠፋሉ። ስፔስ አለመኖር እርግጠኛ ሲሆን ኮንትሮል እና ኢንተር ነካለው። እቺኛዋን አሁንም ሄዲንግ ዋን የሚለውን ላይ ክሊክ ማድረግ ነው ማለት። ከዛ ስቲል አሁን እዚህ ጋር ያሉት እሺ አሁን እዚህ ጋር ያሉት ሄዲንግ ዋን ስለሆኑ ናቸው። አሁን እቺን ኖርማል ባረግ
ይሰበሰባል። ግን ኖርማል ብቻ ሳይሆን መጥፋት አለበት። ስጽፍ የሚፈጠር ስፔስ ካለ ነው እንጂ ክሬት አድርጋችሁ የምትሄዱት ስፔስ መኖር የለበትም። ለወደፊትም ቢሆን አዲስ ፔጅ ላይ ለመስራት ስትፈልጉ ካለባቸው በቃ ኮንትሮል ፕላስ ኢንተር በሉ። በቃ ኮንትሮል ፕላስ ኢንተር በሉ እና ራሱ ወደ ኒው ፔጅ ላይ ወስዳል። ማኑዋሊ ኢንተር እያላችሁ አትውረዱ። ኢንተር ብቻ እየነካችሁ አትውረዱ። ክሊር ነው አይደለ? ኮንትሮል ፕላስ ኢንተር አዲስ ፔጅ ላይ መጀመር የምትፈልጉት ነገር ካለ ኮንትሮል ፕላስ ኢንተር ነው የምትሉት ማለት ነው። ለምሳሌ እዚህ ጋር ስፔሶች አሉ። አሁን እዚህ ጋር ይሄው አጠፋው። እሺ ተብል ይመስለኛል። ስለዚህ ያውን ሄዲንግ ስለሆነ አዲስ ፔጅ መጀመር ግዴታ የለበትም። አዲስ ፔጅ ላይ መሆን ግዴታ አይደለም። አጋጣሚ ደግሞ ያኛው ስፔስ አልፎ አዲስ የሚጀምር ከሆነ የነበረበት ላይ ይቀጥላል ነው። እነዚህ ስፔሶቹ ታጠፉታላችሁ ማለት ነው። ስፔሶቹን አጠፋው ብቻውን ሄዲንግ ዋን ስለሆነ ቻፕተር 7 ኢንተር ኮንትሮል ፕላስ ኢንተር እላለሁ ማለት ነው። ከዛ ሶሪ እሺ ሪኮመንዴሽን በታች ያለው ስፔሶቹ ሁሉም መጥፋት አለባቸው። እሺ በዚህ ሪፈረንስ ኒው ፔጅ ነው እንደዚህ ማለት ነው። ስለዚህ አሁን ናቪጌሽን ክሊር ነው። ናቪጌሽን ፔጁ ክሊር ነው ማለት። ስለዚህ የፈለጋችሁት ጋር ክሊክ ያደርጋችሁ ማየት ትችላላችሁ ማለት ነው። አሁን እነዚህ ጋር የተፈጠሩ ማኑዋል የተፈጠሩ ስፔሶች አሉ። እዚህ ጋር ናቪጌሽን ላይ ያልመጣው ለምንድን ነው? ሄዲንግስ ሳይሆን ኖርማል ስለሆነ ዋትኤቨር ኢት ኢዝ በቃ ስፔሶቹ እንደዚህ አይነት ነገሮች አጥፉና ሶሪ እሺ ስለዚህ እንደዚህ አይነት ስፔሶች ይጥፉ። ቀጥታ እናንተ ካርሰር ራሱ ስፔስ ካለ ያንን ስፔስ ይዘልና ወደ ቀጣይ ያለው ጋር ይሄዳል ማለት ነው። ቀጣይ ያለው ስለዚህ እንደዚህ አስተካክሉ ጥሩ ነው። ምክንያቱም ስታንዳርድ ፎርማቱን መጠበቅ ስላለበት ነው። ኤክስትራ ስፔሶቹ አድቫይዘብል አይደለም። ነገ የእናንተን ፔፐራችሁ ሌላ ሰውም ስለሚያይ ባይኖሩ ጥሩ ነው። አሁን እዚህ ጋር ያለው በቃ ችግር የለም። እዚህ ጋር ምንም አይነት ማኑዋል ክሬት የተደረገ ስፔስ የለም። እሺ ኢንደንቴሽኑ ቦዲው ሴንተር ኢንደንት ነው የሚሆነው ማለት ነው። ሴንተር ኢንደንት እያንዳንዱ ይሄው ሴንተር ኢንደንት ናቸው። እነዚህ ሴንተር ኢንደንት ናቸው። አንዳንድ ምን ይሆናል እዚህ ጋር ለምሳሌ ያለ ነው ኦፐሬሽናል ዴፊኒሽን ላይ ነው። እቺ ሄዲንግ ነች። ከሱ ቀጥሎ ያለው ሄዲንግ አይደለም፣ ግን እንትኑ ላይ ሊመጣ ይችላል። አንዳንድ ጽሁፍ ይሄ ቦዲ ሄዲንግ አይደለም፣ ቦዲ ነው። ግን አንዳንድ በስህተት ሄዲንግ አድርገን ካስቀመጥን እዚህ ጋር ያው ሄዲንግ አድርኩኝ እዚህ ጋር እንደምታዩት መጥቷል። እዚህ ጋር ናቪጌሽን ኪ ላይ ማለት ኮምፕሊኬሽን ፕሪቬንሽን ፕራክቲስ ምናምን እያለ ይመጣል። ስለዚህ ወደ ኖርማል መሆን አለበት። ኖርማልም ከፈለጋችሁ ሴት ማድረግ ትችላላችሁ። ሞዲፋይ ትሉና ኖርማል ታይምስ ኖርማል ነው ያው 12 ነው አይደለ? ኢንደንቴሽኑ ጃስቲፋይድ እቺ ነች። ስፔሲንጉ ኦኬ 1.5 ይመስለኛል ካልተሳሳትኩኝ። በሱ መሰረት ኖርማሉን ኤዲት ማድረግ ትችላላችሁ። ስለዚህ እንደዚህ አይነት ነገሮች የሚመጡ ከሆነ እቺኛው በስተት ወደ ኖርማል ስለተቀየረ ወደ ሄዲንግ ስለተቀየረ ነው። እናንተ ወደ ኖርማል ታረጋላችሁ ማለት ነው። ኖርማል ታረጉና ባለበት ፎርማት ታረጉታላችሁ። እሺ ጥሩ። አሁን እዚህ ጋር ስወርድ ሲግኒቸር ከሚለው ቀጥሎ ስወርድ አንድ ብዙ ስፔስን ዘሎ ወደ ቀጣይ ወጥቷል። ይሄው ነው ትክክለኛ ፎርማት ስለተከተልን ኤዲት ስላደረግን ማለት ነው። በዚህ መሰረት እንድታስተካክሉ ነው።
ቼክ አድርጉ እንትናችሁን። ስቲል አሁንም እቺያውን ናቪጌሽን ኪ ለማምጣት በተለይ ዊንዶ ማይክሮሶፍት ኦፊስ 2013 በኋላ ይሰራል። እሱን እንዲመጣ ከፈልጋችሁ ኮንትሮል ፕላስ ኤፍ ትላላችሁ። ሪዛልት አለ፣ ፔጅ አለ፣ ሄዲንግ ይላል። በዚህ መሰረት ነው እንትን የምታደርጉት ማለት ነው። ሌላ አሁንም ቼክ ማድረግ ትችላላችሁ። ለማጥፋት እቺኛውን እቺን ሌያውቱን ቼክ ማድረግ ትችላላችሁ። እዚህ ጋር ያወራል ሌያውት ማርጂን። እሺ የዚህ ዶክመንታችን ማርጂን ስንት ነው የሚለውን ያሳየናል ማለት ነው እዚህ ጋር። ስለዚህ በዚህ መሰረት እንድታስተካክሉ ይሁን። አመሰግናለሁ።